በዛሬው ቪዲዮአችን ላይ የዩኤስዲቲ ወይም የዶላር አቻን በባይናንስ ላይ እንዴት መግዛት እንደምንችል ነው የምናየው። መጀመሪያ ባይናንስ አካውንት ክሬት ማድረግ አለብን። እሱን ኢሜይላችን ተጠቅመን ቤዚክ የሆነ ፎርም ነው እሱን በሞልተን አካውንት ክሬት እናደርጋለን በኢሜይላችን ማለት ነው። ከዛ ሎጊን አድርገን ከገባን በኋላ ፕሮፋይላችን ቬሪፋይ እናደርጋለን። ፓስፖርት ሊሆን ይችላል፣ አይዲ ሊሆን ይችላል። በሁለት አንዱ ተጠቅመን ቬሪፋይ እናደርጋለን። ቬሪፋይ ካደረግን በኋላ መሆናችንን ቼክ የምናደርገው እዚህ ሆም ታብ ላይ ገብተን ፕሮፋይላችን ክሊክ ስናደርግ ቬሪፋይድ የሚል በአረንጓዴ ያሳየናል ማለት ነው። ከዛ በኋላ ለመግዛት ስንሄድ ወደ አሴትስ የሚለው ክሊክ አድርገን የተለያዩ ዋሌቶች አሉ። ኦቨርቪው ብሎ ስፖት፣ ፈንዲንግ እና ፊቸርስ የሚል አለ። ፈንዲንግ የሚለው ላይ ነው ፒር ቱ ፒር ላይ መግዛት ምንችለው ማለት በኢትዮጵያ ብር ፒር ቱ ፒር ላይ ትራንስፈር አድርገን ዩኤስዲቲውን ደግሞ ከሌሎች ሰዎች መግዛት እንችላለን ማለት ነው። ፈንዲንግን ክሊክ ካደረግን በኋላ ከስር የተለያዩ ኦፕሽኖች አሉ። እኛ የምንፈልገው ዛሬ መግዛት ስለሆነ መግዛት ወይም መሸጥ ሲሆን ፒር ቱ ፒር ላይ ነው የምንገባው። ስለዚህ ፒ2ፒ የሚለውን ክሊክ በማድረግ እንገባለን። ስንገባ ሁለት ኦፕሽኖች አሉ፣ ባይ እና ሴል ሚል። ዛሬ ዩኤስዲቲ መግዛት ነው የፈለግነው። ስለዚህ ባይ የሚለው ኦፕሽን ላይ እናደርገውና እዚህ ጋር ቶግል ነው የምናደርገው። ሴል ስነካ ሴል ያጠቁልናል። ከዛ ባይ ሲሆን ደግሞ ባይ ክሊክ ስናደርግ ባይ ላይ ይሆናል ማለት ነው። ስለዚህ ባይን ክሊክ ካረኩኝ በኋላ እዚህ ጋር የተለያዩ ሰዎች ለመስጠት ማስታወቂያ ያወጡ ሰዎች አሉ። ለምሳሌ አንዱ ዩኤስዲቲ በ156 ከ60 ሳንቲም እሸጣለሁ የሚል ሰው አለ፣ አንደኛ ከላይ የመጣው። ከዛ ከስር ደግሞ 156.65 የሚል አለ። እነዚህ አሁን የመጀመሪያው ሰው ከ5000 ብር ጀምሮ ነው፣ ከዛ በታች አይሸጥም ማለት ነው። ከዛ በታች የምንፈልግ ከሆነ ስክሮል እያደረግን መፈለግ ይኖርብናል ማለት ነው። ለ1000 የ2000 ዩኤስዲ የ3000 መግዛት ስንፈልግ ሬንጁን እያየን መምረጥ ይኖርብናል። ያው ብሩ ባነሰ ቁጥር የምንገዛበትም እየጨመረ ይሄዳል ማለት ነው። ለምሳሌ አሁን እኔ የምፈልገው የ2000 ብር ዩኤስዲቲ መግዛት ነው የምፈልገው። እዚህ ጋር ፊልተር ማድረግ እችላለሁኝ። አማውንት የሚለውን ክሊክ ስናደርግ እዚህ ጋር ከላይ የስንት ብር ነው ፊልተር ላደርግ ለምፈልገው የሚለውን 2000 ብር አልኩት። ኮንፊርም እለዋለሁኝ። ከ2000 ብር ጀምሮ የሚሸጡ ሰዎችን እዚህ ጋር ያመጣልኛል። ብራችን የምንገዛበት ብር እያነሰ ሲመጣ ዩኤስዲቲውም እየተወደደ ነው የሚመጣው። ለምሳሌ ከላይ ቅድም 156.60 ነው ያገኘነው። አሁን ከ2000 ብር በታች ያሉትን አውጣልኝ ስንለው 156.75 ሆነ ማለት ነው። አሁን 1000 ብንለው የ1000 ብር ነው የምፈልገው የምንለው ከዚህ በላይ ነው ዩኤስዲቲው 1000 ብር አያችሁ 156.75 አንድ ዩኤስዲቲ ይሆናል ማለት ነው። ፔመንት ሜተድ በፔመንት ሜተድ መምረጥ እንችላለን። ይሄኛው 2000 እናድርገውና የ2000 ስለሆነ ዛሬ መግዛት ተፈለግኩት ኮንፊርም 2000 ከዛ ከ2000 እስከ 2,2668 ይላል። እንደዚህ ሬንጁን ያስቀምጥልናል። ከዛ ፔመንት ሜተዱ በምንድነው የምከፍሉት ነው። የተለያዩ የባንክ ዝርዝሮች አሉ እዚህ ጋር አቢሲኒያ፣ የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ ሲቢር፣ ዳሽን እናንተ የሚመቻችሁንን ትመርጣላችሁ ማለት ነው። እኔ ማን ነው ፈልገው አቢሲኒያ ባንክ ስለሆነ መክፈል ፈልገው ብር ያለኝ እዛ ላይ ስለሆነ አቢሲኒያ የሚለውን ሰሌክት አድርገውና ኮንፊርም እለዋለሁ ማለት። ስለዚህ አቢሲኒያ ባንክ የሚቀበሉ ሰዎችን እዚህ ጋር ያመጣልኛል። ከዚህ በፊት ግን የፔመንት ሜተድ ካላስገባን ፕሮፋይላችን ላይ ገብተን ፔመንት ሜተድስ ሚላል እችኛዋ ፔመንት ሜተድ የሚለውን ክሊክ አድርገን አሁን የሶስት ኦፕሽኖች አሉኝ። በቴሌብር መክፈል እችላለሁኝ፣ በማስተር ካርድ መክፈል እችላለሁኝ፣ በኢትዮጵያ ንግድ ባንክ መክፈል እችላለሁኝ። ስለዚህ እናንተ ሌላ ማዋሽ የተለያዩ ባንኮች ካሉ አድ ፔመንት ብለን እዚህ ጋር ፔመንት ሜተድ መጨመር አለብን መጀመሪያ ማለት ነው። እሱ ካደረግን በኋላ እኔ ኦልሬዲ አቢሲኒያ አድ ስላደረኩት እመለሳለሁ። ከፕሮፋይል ይወጣና ፒር ቱ ፒር ላይ እመለሳለሁ። ምን መረጥ 2000 ብር ብያለሁኝ፣ በአቢሲኒያ ነው የምከፍለው ብያለሁ። ስለዚህ የመጀመሪያው ሰው ጋር ሄድና አያዋለሁ እንዴት ነው እዚህ ጋር ሬት ተደርጓል። ይሄኛው አሁን ለምሳሌ መጀመሪያ የመጣልኝ 94.45 ንግዱ የተሳካ አድርጓል ማለት ነው። ሁለተኛው ደግሞ 99.74% ማድረግ አለብን። ሰዎች ኦርደር ሲያደርጉ ቶሎ ትራንዛክሽን የፈጸመበት በተለያየ መንገድ። ስለዚህ 100 ቢቻል 100 ቢሆን ጥሩ ነው። ወደ 100 የተጠጋ አይታችሁ ኦርደር ብታደርጉ የተሻለ ነው የሚሆነው። ስለዚህ አሁን እዚህ ጋር 100 ሰክሰስ ሬቱ 100 የሆነ ሰው አለ እዚህ ጋር። ስለዚህ እሱን ክሊክ አድርጌ ለሱ ብሩ ትራንስፈር አደርግለታለሁ ማለት ነው። 157
ብር ነው አንዱ USDT የሚሸጠው ስለዚህ 100% የሆነ የተሻለ ይሆናል የተወሰነ ዲፈረንስ ሊሆን ይችላል ለምሳሌ አሁን ከላይ 94% ሰክሰስ ሬት ያለው 156.94 ሳንቲም ነው የሚሸጠው 100% ያለው ግን 157 ነው ሹል ለመሆን ፐርሰንቱ 100 የሆነውን ብርመርጥ የተሻለ ነው የሚሆነው ኦፕሽኖች የሲቢ አለው ቴሌብር አለው አቢሲኒያ አለው በ15 ደቂቃ ውስጥ ትራንዛክሽን ፈጽማለሁ ብሎ ነው ያስቀመጠው በስንት ደቂቃ ውስጥም ትራንዛክሽኑን ሊፈጽሙላችሁ እንደሚችሉ እዚሁ ጋር 15 ሚኒት 30 ሚኒት ምናምን ብሎ ያስቀምጣል ስለዚህ ነው አሁን 157 100% ያለው ከላይ ያለውን ባይ ለባለውና ባይ ስለው የዚህ ጋር መምረጥ በኢትዮጵያ ብር ወይም በዩኤስዲቲ ይላል በዩኤስዲቲ ከሆነ ይሄን አክል ዩኤስዲ ለምሳሌ 12 ዩኤስዲቲ የምፈልገው ነው 12 አደርጋለሁኝ ብሩን እዚህ ጋር ካልኩሌት ታደርግልኛል በብር ከሆነ ደግሞ ባይ ኢቲቢ የሚለውን ክሊክ አድርገን 2000 ብር ሳደርገው ያስቀምጥልኛል ስለዚህ አሁን የ2000 ብር ነው የምፈልገው 12.68 USDT ይመጣል ማለት ነው በ15 ደቂቃ ውስጥ ትራንዛክሽን ያደርጋል አድቨርታይዘሩ ስታተሱ ኦንላይን ነው ይላል ኦንላይን አለ ማለት ነው ልጁ ከዛ እቺኛዋ ስዊፕ በማድረግ ኦርደር አረጋለሁ ማለት አሁን ኦርደር አድርጌያለሁኝ ቻት ማድረግ ይችላልው እዚህ ጋር ከጠየቅኩት ሰውዬ ጃስሚን የሚባል ሰው ነው ስለዚህ እዚህ ጋር ኦንላይን ነው ወይ ብዬ መጠየቅ ይችላልው ወይም ትራንስፈር እያደረኩ ነው ብዬ ልጻፍለት ቻት ላድርገው ምናልባት ኦንላይን ካልሆነ ዝም ብዬ ትራንስፈር እንዳላረግ ነው ብዙ ሰው ግን ኦንላይን ሆናል 14 ደቂቃ አለ እዚህ ጋር ፔመንት ዊዝን 40 ሚኒት ይላል በ14 ደቂቃ ውስጥ ትራንዛክሽኑ ማለቅ አለበት ኦንላይን ካልሆነ ላይፈጥን ስለሚችል ቻት ጽፍለታለሁ ከመለሰልኝ ወዳው ትራንስፈር አድርጋለሁ እዚህ ጋር ቪው ፔመንት ዲቴልስ የሚለው ውስጥ የልጁን ስም ከነ ባንክ አካውንቱን ማግኘት ይችላልው እዚህ ጋር ክሊክ ስናደርግ እዚህ ጋር አገኛለሁ ያው እናንተ አላሳያችሁም የፐርሰናል ኢንፎርሜሽን ስለሆነ ስለዚህ ስሙን እዚህ ጋር አምጥቶልኛል አካውንቱንም አለ ልክ ትራንስፈሪንግ ብየዋለሁ ቻቱ ሪፕሌስ ያደርግልኝ ትራንስፈር አደርግለታለሁ ማለት ነው 13 ደቂቃ ሆኗል እስካሁን አልመለሰልኝም ደግሜ እዚህ ኦንላይን ልበለው ቻት አድርጋችሁ ቢሆን የተሻለ ነው ምክንያቱም እንደገና ኮሙኒኬት አድርጋችሁ ለማስመለስ ብሩ ትራንስፈር አድርጌያለሁ መልስልኝ ምናምን የሚለውን ነገር ሌላ ጭቅጭቅ ውስጥ ከመግባት ኦንላይን መሆን ቼክ ካረጋችሁ ቶሎ የዩኤስዲቲውን ሪሊዝ ያደርግላችኋል ማለት ነው እሺ ጻፈልኝ ነገር የሳለኝ ስለዚህ አሁን ከዚህ ወጥቼ አካውንቱን ኮፒ አደርግና ከቻቱ ባክ ልበለው ፔመንት ውስጥ ልገባና አካውንቱን ኮፒ ላድርገው ኮፒድ ከዛ ወደ አቢሲኒያ ባንክ ሄዳለሁ ማለት ነው አቢሲኒያ ባንክ አካውንቴን ሎጊን ላድርግና ከዛ ትራንስፈር ኮፒ ያረኩትን እዚህ ጋር ፔስት አረጋለሁ ከዛ ኮንቲኒው ይለኛል ስሙን አምጥቶልኛል 2000 ብር ኮንቲኒው እዚህ ጋር ዝም ብለን የሆነ ዩኤስ ምናምን እንበለው ከዛ ሪቪው ኤንድ ፔመንት ፈጽማለሁ ስክሪንሾት አረጋለሁኝ አቢሲኒያ ባንክ ስክሪንሾት የሚለው ነው ክሊክ ስናደርገው ስክሪንሾት የሚወስድልን በስልካችን ስክሪንሾት አይወስድም ስለዚህ እሱን በተን ክሊክ ሳደርግ ስክሪንሾት ወስዶልኛል እሱን ወደ ባይናንስ በመሄድ ትራንስፈር የሚለውን ትራንስፈር ኢን ፋሚሊ ክሊክ ሳደርገው እዚህ ጋር አፕሎድ እንዳደርግ ይጠይቀኛል ሰሌክት ከዛ እዚህ ጋር መጀመሪያ የሚመጣውን እሱን ከዛ I have read and understood the above information እዚህ ጋር ስክሪንሾቱን አፕሎድ አድርጌዋለሁ ከዛ ይሄን ቼክ አድርጌ ትራንስፈር ኤንድ ኖቲፋይ ሴለር አለዋለሁ ከዛ ለሱ ደግሞ ደን ብዬ ቻት ላይ ላወራ አሁን ሪሊዝ እስኪያደርግልኝ ድረስ መጠበቅ ነው ሪሊዝ ያደርግልን ልክ ሪሊዝ ያደርገው
ኖቲፊኬሽን ይመጣል ሰክሰስ ነው ከዛ ከፈለግን ፊድባክ መስጠት እንችላለን ኮሜንት ምናምን ማስቀመጥ እንችላለን ማለት ነው እስኪ ሲመጣልኝ አሁን 12.68 USDT ነው ሪሊዝ ሊያደርግልኝ የሚገባው ስለዚህ በትክክል ወደኛ መግባትን ቼክ ስናደርግ ኮሜንት አስቀምጠን እንላለን ማለት ሪሊዝ እስኪያደርግልን ድረስ ያው መጠበቅ ነው በትዕግስት አሁን ሪሊዝ አድርጓል ያው ኖቲፊኬሽን መጣ ዲፖዚት ኢንቱ ዩር ፈንዲንግ አካውንት ነው የሚለው ቼክ አሴት የሚለውን ክሊክ ብናደርገው በዚሁ ወደ አሴት ይወስደናል ከዛ የኛው ሪፍሬሽ እናደርገው እስኪ ያው እንደምታዩት ፈንዲንግ ዋሌታችን ላይ 12.68 USDT ገብቷል በትክክል መግዛት ቻልን ማለት ነው ሊቆይ ይችላል አንዳንዴ አሁን ይሄኛው ትንሽ የተወሰነ ደቂቃ ቆይቷል አንዳንድ ሰው አክቲቭ ከሆነ ወዳው ሪሊዝ ሊያደርግላችሁ ይችላል የተወሰነ ቢቆይ ደቂቃው ካውንት አድርጎ እስኪጨርስ ምንም ችግር የለውም ከጨረሰ በኋላ ግን ኮንታክት ማድረግ ያሰው ስልኩ የተለያዩ ኢንፎርሜሽኖች ይኖራሉ በሱ ኮንታክት አድርጎ ማነጋገር ካልሆነ አልመልስም ካለ ደግሞ ሪፖርት አፒል ማድረግ ይቻላል እዛው አፒል ሚል ስላለ ካልገባልን ኦርደሩ እዚህ ጋር ካልገባ አፒል አድርጉ ሚል እዚህ ጋር አለው እሱስ ገብተን አፒል በማድረግ ያን ሰው ሆልድ እንዲደረግበት ማድረግ ይችላል ማለት ነው ስለዚህ በኢትዮጵያ ብር ባይናንስ ላይ እንዴት ዶላር እንደምንገዛ ሙሉ ቪዲዮ አይተናል ኮሜንት ካላችሁ ኮሜንት ላይ ጠይቁኝ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ መልካም ጊዜ